بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ود የኢቅራ ቻናል ቤተሰቦቼ ወንድሞቼ እህቶቼ በያላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ ደግሞ የምንቀራው ከሱረቱ ነስር የምንቀራው ዛሬ ትንሽ በሀጃ ወጣ ብዬ በስልኬ ነው ሪከርድ እያደረኩላችሁ ያለሁት ኢንሻአላህ ግልጽ እንደሚሆንላችሁና በደንብ እንደሚታይና እንደሚሰማ ተስፋ አደርጋለሁ የማይረብሽ ድምጽ እንደማይኖር ተስፋ አደርጋለሁ ኢንሻአላህ طيب አሁን ሱረቱ ነስር ነው የምንቀራው እስከ መጨረሻው ድረስ በደንብ አዳምጡኝ ደግሞም እየተከተላችሁኝ እናንተም ለመቅራት ሞክሩ ማለት ነው ሱረቱ ነስር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا ይሄን ይመስላል ማለት ነው እንዴት ነው ግልጽ እንደሆናችሁ ተስፋ አደርጋለሁ طيب እናንተም እየተከተላችሁኝ ያላችሁ እንደሆነም እንደዛው ገምታለሁ አሁን በተለመደው መልኩ በተጅዊድ እያብራራ እንቅራ ቢስሚላሂር ረህማኒር ረሂም ራ እንዴት እያወፈራችሁ ነው አር እስኪ ከኔ ጋር በሉ አር 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 الرحمن እንደዚህ ተጅዊድ እስኪ በደንብ ተለማመዱ ከኔ ጋር الرحمن ይሄ ሁለተኛው ደግሞ الرحيم الرحيم ከኔ ጋር ያላችሁ ነው الرحيم ባንድ ደግሞ بسم الله الرحمن الرحيم በዚህ መልኩ በሉት ማለት ነው إذا جاء نصر الله والفتح إذا ذا ላይ እንደምታደርጉት መላሳችሁን ጫፋን ወጣ ታረጉና إذا በላችሁ ለስለስ ሰርታችሁ ተቃራላችሁ ምክንያቱም ዛሬ የምትወጣው ከመላሳችን ጫፍና ከላይኛው ጥርሳችን ያኔ ከፊት ለፊት ከጫፉ ነው ማለት ነው إذا የታችኛው ከንፈራችሁ ሆነ የታችኛው ጥርሳችሁ ወርታች ከመላሳችሁ ላይ መራቅ አለበት ማለት ነው إذا ذا በዝልኩ إذا جاء ጅም እዚህ ጋር መዱ ምን ይባላል መዱ ዋጅብ ሙተሲል ነው በደንብ ሳቡት በዝልኩ እዚህ ጋር ደግሞ ሐምዛ አለች ሐምዛን ለብቻ የሐምዛ የመዱ ድምጽና የሐምዛ ድምጽ ለየብቻ መሆን አለበት إذا جاء ይሄ መድ ነው እንደገና إذا جاء እንደዚህ نصر الله ሷድን ያዘርጉት ነስሩ ያው ሷድን ለማወፈር ከንፈራችሁን እንዳታሾሉ ከንፈራችሁን ማሾል ሳይሆን ያኔ መላሳችሁን ብቻ የላይኛውን ክፍል ያኔ መላሳችሁ የውሃ ከኋላ በኩል ያለውን ወር ላይ ከፍ በማድረግ አስ ማወፈር ትችላላችሁ ነስሩላሂ እዚህ ጋር ቢስሚላሂ ለስንል ላምን አቅጥናታል እዚህ ጋር ነስሩላሂ ብለን አላህን አወፈር ልዩነቱ ምንድነው ለፈል ጀላላ ያኔ የሚወፍረው የሚቀጥረው ከሱ በፊት ያለው ፊደል ነው የሚወስነው አሁን እዚህ ጋር ሚም ከስራ ነች አይደለ ስለዚህ ለፈል ጀላላ እዚህ ጋር መቅጠን አለበት ከከስራ በኋላ ስለመጣ ማለት ነው እዚህ ጋር ለፈል ጀላላ መወፈር አለበት ምክንያቱም ከضማ በኋላ ስለመጣ ማለት ነው ስለዚህ ለፈል ጀላላ ከضማና ከፈትሐ በኋላ ከመጣ ምን ይሆናል ይወፍራል ማለት ነው ነገር ግን በተቃራኒው ደግሞ ተከስራ በኋላ ከመጣ ደግሞ ይቀጥናል ማለት ነው እዚህ ጋር መወፈር ያለብን ነስሩላሂ በዚህ መልኩ والفتح ላምንም እንደዛው ላም ሳኪን ስለሆነ ያዝ ወል ዝም ብሎ ይሆን እንደሚጫወት ሰላል ወል አትበሉ ወል ሳን ወል
ምላሳቸውን ጠንከር ያዘርጉት ወል እንደዚህ ወልፈትሕ በዚህ መልኩ ورأيت الناس يدخلون في دين الله أفواجا طيب ورأيت الناس ورا رام بدل ما وفر زيغا ورا ورا أي حمزة المزيادة حمزة قطن نرجع أرغوات ማለት ነው حمزة قطن ራና አውፍሩና حمزة መቅጠር አለበት ورأيت الناس እንደዚህ ማለት ነው ኑን ሸዳ ስለሆነ ጉና ነው እዚህ ጋር ያው ላም ሸምስያ ነች ማለት ነው እዚህ ጋር በደንብ ጉና አድርጉት ورأيت الناس يدخلون يد ዳልም እንደዛው ቀልቀላ ማድረግን አትርሱ ቀልቀላ ማለት ማስፈንጠር ዴ አዴ እንደማለት ማለት ነው የድ ሳይሆን የዴ ማለት ነው ቀልቀላ ማለት يدخلون يدخو خا موفر አለበት يدخلون في دين الله أفواجا زيغا في دين الله أيوة في دين الله زيغار አቀጠን زيغار አወፈር زيغار ደግሞ አቀጠን ለምን ያቀጠን ነው ከለፍዙ ጀላላ ያለው ፊደል ሐረካው ምንድነው ለምን ያቀጠን ነው ይሄን መልስ ኮሜንት ላይ መልሱልኝ ለምን እንዳቀጠን ነው ወይ ደግሞ እኔ في دين الله ብዬ ለምን አቅጥኝ ለምን እንደቀራው ንገሩኝ አፍዋጃ አፍ ፋልዚ ያዝ ማርገን አትርሱ አፍዋ ዋ አፍዋጃ በዚህ መልኩ ማለት ነው فسبح بحمد ربك واستغفره فسبح حالة كمان انه فسبح بحمد ربك بحمد رانا الزقاء بدن بوفره مالتنا بحمد ربك واستغفره واستغفره بزملكم إنه كان توابا إنه أيوة كذا في الجن هنا اسكي بدل من أبرارو فسبح حن كوسط الحلقة تقولوا كما كان يوقف بدل موضوع فسبح بلاتشو مالنو تزا بحمد ربك أياتوا بحمد ربك بزبلكو واستغفره غين بدن የሚወፍር ፊደል ነው በደም ወፈር አወፍሩት እንደጋ ደግሞ ረኻዋር የረኻዋ ፊደል ነው واستغ በዚህ መልኩ ማለት ነው واستغفره ራስ ጋር መቅጠን አለበት ለምን ራሳኪን ሲሆን ልክ እንደ ለፍዙል ጀላላ እንደዚህ ነው ቅድም እንደነገርኩህ እንደዚህ ነው ራሳኪን ከሆነ ከሱ በፊት ያለው ፊደል ከስራ ከሆነ ከስራው አስሊ ከሆነ ይቀጥናል ከራሳኪን በፊት ያለው ፊደል ፈትሐና ضማ ከሆነ ራ ይወፍራል ስለዚህ ራሳኪን ሲሆን ከሱ በፊት ያለው ፊደል ሐረካ ነው የሚወስነው ከስራ ከሆነ ይቀጥናል ፈትሐና ضማ ከሆነ ይወፍራል ማለት ነው እዚህ ጋር ምንድነው የምናደርገው ራሳኪን ነው ከሱ በፊት ያለው ፊደል ፋ ከስራ ነው ከስራው አስሊ ነው ስለዚህ ራ ማቅጠን አለብን ማለት ነው واستغ غين በደንብ እናወፍራለን واستغفره በዚህ መልኩ إنه كان توابا إنه بزملكو كان توابا بزملكو أستغفرك أن أنت بدل مكروت مرة اسكان دي دقمي لك الله بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا يعني مثلا እንዴት ነው ግልጽ ነው እንደሆነላችሁ ተስፋ አደርጋለሁ ማለት ነው
የዛሬን በዚህ ጨርሰናል። በቀጣይ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በሰላም ቆዩኝ ማለት ወዳለሁኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وجزاكم الله خير وإلى لقاء جديد ودرس جديد. كونوا في أمان الله دمتم في حفظ الله والسلام عليكم ورحمة الله وبركاته.